እንግዲህ የትግራይ መከላከያ ሰራዊት ወደ አዲስ አበባ የጀመረው ግስጋሴ ጋር ተያይዞ በአንዳንድ የኦሮሞ ተወላጆች ወገን ስጋት ይታያል ያለው እና ይህ ስጋትም የሚመነጨው እንግዲህ ለአዲሱ ስርዓት መምጣት ምክንያት የሆነው ከ2006 ጀምሮ የነበረው የቄሮ እንቅስቃሴ ተዳፍኖ እንዳይቀር ወይም ደግሞ እንዳይቀለበስ የሚል ስጋት አላቸው እና ይህንን እንዴት ነው የምታየው? ምንም እንኳን የትግራይ መንግስት ኢትዮጵያን የማስተዳደር ፍላጎት እንደሌለው በተደጋጋሚ ቢገልጽም ማለት ነው ይህንን ሽግግር ከ2006ቱም ሆነ ከ1983ቱ የሽግግር ጊዜ በምንድን ነው የሚለየው ብለህ ታስባለህ? የቄሮን ትግል ያድበሰብሳል ወይም ወደ ኋላ ይመልሳል የሚል አነጋገር የቄሮ ትግል እኮ ተቀብሯል። የትግል ጥያቄው ተቀብሯል። ቅድም እንደጠቀስኩት መሪው ታስሯል። እስከ 50 ሺህ በአንድ ወቅት በ2019 በነበረ አሁን 2021 ላይ ነን በፈረንጅ አቆጣጠር ያለ ነው። በ2019 እስከ 50 ሺህ የሚደርሱ ቄሮዎች ታስረው ተፈተው ወጥተዋል። ቄሮ የቀረውን ደግሞ በኃይል ወይንም ደግሞ በማስፈራራት by coercion or by co-optation ለይቶ በማስጠጋት አምክነውታል፣ ዲሞቢላይዝ አድርገውታል። ቄሮን ትግሉ እንዳይሰማ ተደርጎ ቅድም የጠቀስኳቸው የቄሮ መፈክሮችና ጥያቄዎች ፊንፊኔን ከን ኦሮሞቲ አባምቢያ ኦሮሞዳ መፈክሮቹ ምንም አደባባይ እኮ ነው ያሉት። ለፍቲ ኬኛ ለፈይ ኬኛ መሬታችን አጥንታችን ነው፣ ፊንፊኔ ሀገራችን ነው፣ የኛ ነው። እንደዚህ አይነት ጥያቄዎች ናቸው ያሉት። እነዛ ጥያቄዎች ዛሬ ነውር ናቸው። እነዛ ጥያቄዎች ዛሬ ከፋፋይ ናቸው። እነዛ ጥያቄዎች የጨለማ ዘመን ጥያቄዎች ናቸው። እነዛ ጥያቄዎች ህወሓት ለከፋፍለ ግዛ ፖሊሲው በህዝብ ላይ የጫናቸው ጥያቄዎች ናቸው ተብለው ነው የሚነገሩት። እነዛ ጥያቄዎች ነውር በመሆናቸው ነው የቄሮ እኮ በቤተ መንግስት መንጋ ተብሎ ሲሰደብ ግጥም ሲገጠምበት ሲቀኙበት የነበረው። ስለዚህ የቄሮ ትግል ወደ ኋላ ይመለሳል የሚል ሰው አለ እንዴ? የት ነው ያለው? ማን ነው የቀበረው? መቼ ነው የተቀበረው ብሎ መጠየቅ አለበት። ከ2018 ጀምሮ ቄሮና ቀሬ ምንድነው ስማቸው? በ2018 የኦሮሞ ነጻነት ድርጅት የሆነ ነጻነት ግንባር ወደ ኢትዮጵያ ሲመለስ በአዲስ አበባ ውስጥ ቄሮ እኮ ነው የተገደለው። ቄሮ ቆርቆሮ ቄሮ ወደ ውጪ ምናምን ነው እኮ ሲባል ሲዘፈን የነበረው። በውጭ ሀገር ድረስ ኦሮሞ ይውደም ኦሮሞማ ይውደም ምናምን የሚሉ ሰዎች ነው ያየነው። በአዲስ አበባ በአብዮት አደባባይ በመስቀል አደባባይ ተወጥቶ ቄሮን መሳደብ፣ እንጀዋርን መሳደብ። ቄሮ ማለትና አጫሉ ናቸው። አጫሉ ተገሏል። አጫሉ ሞቷል፣ ጀዋር ይቀራል ተብሎ ተዘፍኗል በአደባባይ ኢትዮጵያ ውስጥ። ቄሮ ማለት ይሄ ነው። ስለዚህ የቄሮ ትግል ወደ ኋላ ይመለሳል። ከዚህ በላይ መሪውን ከማሳሰር ታዋቂ ልጆቹን ከማስገደል በጣም ብዙ ሺዎችን ግማሹን በእስር ግማሹን በግድያ ማጣት። ቄሮ እኮ ነው አማኑኤል ወንድሙ በደንቢ ዶሎ ተገሎ ለአደባባይ የግድያ ትዕይንት የተደረገው። ቄሮ ምሁራን ናቸው በብዛት የተገደሉት፣ ተማሪዎች፣ የዩኒቨርሲቲ አስተማሪዎች የተገደሉት። እና የቄሮን ትግል ወደ ኋላ ይመልሰዋል የሚለው ይሄ ትብብር የቄሮን ትግል ወደ ኋላ ይመልሰዋል የሚል ሰው የቄሮ ትግል አሁን የት ነው ያለው? ወይ እስር ቤት ነው ወይ ሞቷል ወይም ሞተዋል ወይም ንግግሩ ራሱ ወንጀል ነው። ቄሮ መሆን ወንጀል ተደርጎ ነበር እኮ አንድ ሰሞን። ቄሮ መሆን ቄሮ የሚለው ቃል ራሱ ከኃይል ተግባር ጋር የተያያዘ አልሸባብ ነው ብለው በዓለም ዙሪያ ፍሬም አድርገውታል እኮ። እኔ በምኖርበት በዚህ በአውስትራሊያ አንድ ወጣት ልጅ አይ ቲንክ በ2017 አካባቢ መጣ ነው ወደዚህ ሀገር። መኪናው ታርጋው ላይ ታርጋ የፈለግሽውን አይነት ስም ማውጣት ስለምትችይ ቄሮ የሚል ነበር። QUE አይ ቲንክ QEERRO ነው። እና ቄሮ የሚል ታርጋ ስላወጣ ከቪክቶሪያን ሮድስ አውቶሪቲ ከመንገድ ትራንስፖርት ተጽፎለት ይሄ ፕሌት ነምበር ከቴሮሪዝም ከኃይል ተግባር ጋር የተያያዘ ስለሆነ እናነሳዋለን። ስለዚህ 15 ቀን ውስጥ ምን ማለት ለምንድን ነው ይሄን ያደረከው የሚለውን ማብራሪያ ስጠን ተብሎ ሲናገር እኔ የኦሮሞ ማህበረሰብ እዚህ የኦሮሞ ኮሚኒቲ ውስጥ ህግ ጉዳይ ላይ ቮለንቲር አድርግ ነበር እና እዛ መጥቶ ነው ያገኘሁት። ለዚህ ለቪክቶሪያን ሮድስ አውቶሪቲ ደብዳቤ ጽፈን ምን ብለን ማን ነው ይሄን ያደረገው? እነሱ ሊገልጹልን አልፈልግም። በኋላ ስናይ የኢትዮጵያውያን ፌዴሬሽን ምናምን የሚባል አንድ ቡድን አለ። እሱ ቡድን የጻፈው ነው ቄሮ ምንድነው ፓራሚሊተሪ ቴሮሪስት ግሩፕ ነው አገር የሚያሸብር ብለው ማለት ነው። ይሄን አይነት አገር ነው ይሄ ነው ቄሮን ማለት የአብይ አህመድ ስርዓት ቄሮ መሆን ነውር ወንጀል እንዲሆን ያደረገ፣ ቄሮን ያሰደበ ያዋረደ፣ ወጣቶቹን የገደለ ያስለቀሰ ያሰደደ እና ደግሞ መሪዎቹን ያሰረ የገደለ። ስለዚህ የቄሮን ጥያቄ ወደ ኋላ ይመለሳል የሚለው የኦሮሞ ነጻነት ጦር ቄሮን መስርቶ አደራጅቶ ለዚህ ያበቃው የኦሮሞ ነጻነት ጦር የቄሮን ትግል ወደ ኋላ ይመልሳል ሳይሆን የቄሮን ትግል ትንሳኤ ሰጥቶት ወደፊት ያራምደዋል።